የ260 ዓመቱ ኢትዮጵያዊ አባት አልቦራ ሸኔ በዓለም በእድሜ ትልቋ ሴትና በእድሜ ጠገብነት ቁጥር 1 የሆኑት በአሜሪካ የተወለዱትና የስፔን ዜግነት ያላቸው ማሪያ ሞሬራ ናቸው። የ117 ዓመት የእድሜ ባለጸጋዋ ሴት የዓለማችን ትልቁ የእድሜ ባለጸጋ በመሆን ተመዝግበዋል። ነገር ግን በሀገራችን ይህንን ቁጥር ያለፉ አባት ብቅ ማለታቸው ተሰምተዋል። እኚህ አባት አልቦራ ሸኔ ይባላሉ። 260 ዓመቴ ነው ይላሉ። አባት አልቦራ ሲናገሩ የተወለዱት ኦሮሚያ ክልል ወለጋ ነው። በወለጋ ጃራ አካባቢ የሚኖሩት የእድሜ ባለጸጋው ስንት መንግስት አይተዋል ሲባሉ 11 መንግስት አይቻለው ሲሉ ተናግረዋል። ከዚህም እንደሚቀጥሉት በልበ ሙሉነት ተናግረዋል። ቀደም ብሎ ሀገር መንግስት አልነበራትም፣ በአጼ ቴዎድሮስ ነበር የተጀመረው። በአንደኛ ደረጃ አጼ ቴዎድሮስ፣ አጼ ዮሐንስ ልጅ ኢያሱ፣ አጼ ሚኒሊክ፣ ዘውዲቱ፣ ጣሊያን፣ ኃይለ ሥላሴ፣ ኮሎኔል መንግስቱ፣ መለስ ዜናዊ፣ ኃይለ ማርያም ደሳለኝ፣ ዶክተር አብይ አህመድ ይህን ሁሉ መንግስት አይቻለው ሲሉ አስረድተዋል። በጥቂቱ 11 መንግስታት እኔ ላይ ተፈራርቋል ያሉት እኚህ አባት 260 ዓመት ኖር ያሉ ሲሉ በድፍረት ይናገራሉ። እኛም የሰው ልጅ እንደ ጨው ቀምሶ ማወቅ አይቻልምና እኚህ አባት በትክክል የጠቀሱትን እድሜ ያስቆጥረው ይሆን ስንል ለእናንተ ጥያቄውንም ፍርዱንም አቀበልናችሁ። መልካም ምርመራ።